ሰላም ሰላም ጤና ይስጥልኝ እጅግ መወዳችሁና ማከብራችሁ ጠንካራ የሀበሻ ምርጦች አለው በጣም ሰላም ነኝ አዲስ ነኝ ከቻይና የካምፓኒያችን ጎልድ ላይን አከፋፋይ ዲዩም የመኪናዎች ተሸላሚ ዛሬ እውነት እጅግ በጣም በሚያስደስት ሁኔታ እንግዲህ ቻይና ላይ ቆንጆ ጊዜያቶችን እያሳለፍን ነው ማለት ነው። ስለዚህ ቻይና በመናሳልፍበት ጊዜያቶች ላይ እንግዲህ እጅግ የምንወዳትን የምናከብራትን ጠንካራዋ መሪ ሊደር ቤተልሔም ጥሩ ሰው እንግዲህ አግኝቻታለሁ ማለት ነው። ስለዚህ አንዳንድ ጥያቄዎችን እጠይቃታለሁ። ቤቲ እንዴት ነሽ? መጀመሪያ ራስሽን አስተዋውቂልን። መልካም አመሰግናለሁ። ሰላም ጤና ይስጥልኝ። ቤተልሔም ጥሩ ሰው እባላለሁ። ዋው በጣም ደስ ይላል። ቤቴ እስኪ ለመጀመሪያ ጊዜ ይሄንን ታላቅ ካምፓኒ እድሉን በመታገኝበት ሰዓት ምን ተሰማሽ? እንዴት ነበር የተቀበልሽው? ዋው እጅግ በጣም ደስ ይል ነበር። እንግዲህ ይሄን ቢዝነስ ድጋሜ ነው የጀመርኩትና በምሰማበት ሰዓት እጅግ በጣም ደስ ብሎኝ ነበር የተቀበልኩት ማለት ነው። ነገር ግን በስጀምረው ሰዎች አትችይም፣ አይሆንልሽም፣ ይሄ አይጠቅምም ቢዝነስ ምናምን እያሉኝ ነበር ማለት ነው። ግን እችላለሁ ብዬ በመጀመሪያ ዛሬ እንደ ዓለም አቀፍ እዚህ ጋር በመገኘት እጅግ በጣም እንደ ድጋሜነት ነው ያየሁት ማለት ነው። መልካም በጣም ደስ ይላል። እንግዲህ ቤቴ በአረብ ሀገራት ላይ ነበረች፣ በኩዌት ነበረች ማለት ነው። ይሄን እድል አግኝተሽ በስንት ጊዜሽ ነው ወደ ሙሉ ሰዓትሽን መስራት አለብኝ ብለሽ ወስነሽ የመጣሽው? ሙሉ ሰዓትሽን መስራት ከጀመርሽ በኋላ እንዴት ነበር ቆይታ? መልካም እንግዲህ ይሄን ቢዝነስ ሲጀምረው በመጀመሪያ አረብ ሀገር 7 ዓመት ያክል ሰርቻለሁ። ይሄን ቢዝነስ በመጀመሪያ 3 ወር ብቻ ነው እዛው በትርፍ ጊዜ መስራት የቻልኩት ማለት ነው። 3 ወር ሰራሁኝ። ከ3 ወር በኋላ ግን 7 ዓመት የሰራሁት ስራ እንደማይጠቅመኝ አወቅኩኝ። ነገር ግን ወደ የራሴ ቢዝነስ እኔ ሰው ተቀጥሬ ከመስራት የራሴን ቢዝነስ ነው የምሰራው ብዬ የሰውን ህልም ከመኖር የራሴን ህልም ነው መኖር የምፈልገው ብዬ በ3 ወር ውስጥ ወጥቼ ሱዳን ካርቱም ላይ ፉል ታይም መስራት ጀምሬያለሁ ማለት ነው። ፉል ታይም መስራት ከጀመርኩኝ የሳውዝ አፍሪካ ፕሮሞሽን አቺቭ አድርጌያለሁ። እንዲሁም ደግሞ እዚህ ዛሬ ላይ የቻይና ፕሮሞሽን አቺቭ አድርጌ እዚህ ጋር እገኛለሁ ማለት ነው። ዋው በጣም ደስ ይላል። በ3 ወር ቁርጠኝነት ካለ እልህ ካለ ወኔ ካለ በ3 ወር ውስጥ ከስደት አረብ ሀገር ወጥቶ እንግዲህ በእንደዚህ አይነት መንገድ ስኬት ላይ መድረስ ይቻላል። ስለዚህ ቻይና እንዴት ነበረች? የቻይና ቆይታሽ እንዴት ነው? እንግዲህ የቻይና ቆይታችን ዛሬ 4ኛ ቀን ላይ እንገኛለን። የቻይና ቆይታችን እጅግ በጣም ደስ የሚል እጅግ በጣም የሚያምር ነበረ። የእውነት እንደዚህ አልጠበቅኩኝም ነበረ። እጅግ በጣም የሚያማምሩ ቦታዎችን ብዙ ነገሮችን እያየን ነበረ። በጣም ነው የሚያምረው። በጣም ደስተኛ ነኝ ማለት ነው። ዋው በጣም ደስ ይላል። ስለዚህ ከቤቲ ወደፊት ምን እንጠብቅ? እዚህ ካምፓኒ ጋር ሰርተሽ ምን እንጠብቅ? እዚህ ካምፓኒ ላይ የእውነት የኔን ህይወት ብቻ ሳይሆን የበርካታ ሰዎችን ህይወት መቀየርና ቢያንስ እስከ መጨረሻው ጫፍ ድረስ ሰርቼ ከኦነሪ ዳይሬክተር በርካቶችም ደግሞ ከስደት ማውጣት ነው የምፈልገው ማለት ነው። በርካታ እህቶቼን ወንድሞቼን ከማይመች ቦታ እንደኔ ስደት ላይ የነበሩትን እህቶቼን አውጥቼ ልክ እንደኔ ይህን ዓለም አቀፍ ቢዝነስ እንዲሰሩ አድርጌ እነሱ የራሳቸውን የጊዜና የገንዘብ ነፃነት አግኝተው እንዲኖሩ ነው የምፈልገው። ትልቅ ቦታ ላይ ነው መገኘት የምፈልገው ማለት ነው። ዋው በጣም መልካም ነው። ትልቅ ህልምና ራዕይ ያለሽ ማለት ነው። ስለዚህ በመጨረሻ ማመስገን የምትፈልጊውን አካል? ማመስገን የምፈልገው በመጀመሪያ እዚህ እንድገኝ ያደረገኝን ይህ ሁሉ እንዳያደረገኝን ፈጣሪን አመሰግናለሁ። ከዛ በመቀጠል ግን ለአፕላይኔ ይህን ቢዝነስ ያሳየችኝን ሊደር አዜብ መለሰን እንዲሁም ደግሞ የመጀመሪያ አፕላይኔ ይህን ቢዝነስ ሁለተኛ ነው የጀመርኩት። ይህን ቢዝነስ ግን መንገዱን መጀመሪያ ያሳየችኝን ባንቻለ ብርሃኑን ሁሌም በህይወቴ ሳመሰግናት እኖራለሁ ማለት ነው። ከዛ በመቀጠል አይዞሽ፣ ትችያለሽ፣ ጎበዝ ነሽ፣ የራስሽ ህልም ነው መኖር የምትችይው፣ ጠንካራ ነሽ ያለ ያደረሰኝን አባቴን ሊደር አዲስ ፍርዲሳን ከልብ አመሰግናለሁ። ረጅም እድሜና ጤና ይስጥልኝ እላለሁኝ። እጅግ በጣም አመሰግናለሁ። ከዛ በመቀጠል ዳውን ላይኖችን ሳይድ ላይኖችን በአጠቃላይ ሁሉንም አመሰግናለሁ። ዋው በጣም እናመሰግናለን። ስኬት ጫፍ ላይ እንገናኝ። መልካም ጊዜ